ለሱ መቼም ቢሆን ቅድሚያ የሚሰጥሽ ሰው እንዳልነበርሽ የተረዳሽበት ቅጽበት። እስኪ አንድ እውነተኛ ጥያቄ ልጠይቅሽ። እወድሻለሁ ከሚል ሰው መልእክት የጠበቅሽ ስልክሽን በትኩረት ተመልክተሽ ታውቂያለሽ? ከ5 ደቂቃ ፊት አየሽው፣ ከዛ ከ3 ደቂቃ ፊት፣ አሁን ደግሞ መልሰሽ እያየሽው ነው፣ ግን ምንም የለም። ነገር ግን ከ10 ሰከንዶች በኋላ በኢንስታግራም ስቶሪው ላይ ሲለቅ ታያለሽ፣ እየሳቀ ከጓደኞቹ ጋር በጣም ደስ የሚል ጊዜ እያሳለፈ። በዛ ቅጽበት በደረትሽ ውስጥ የሆነ ነገር ድንግጥ ይላል። ውጭ ስለነበር አይደለም፣ ወይም ደግሞ በስራ ስለተጠመደ። ነገር ግን በዛች አንዲት ቅጽበት ለወራት ያህል ስትሰጪው የኖርሽውን እውነት በድንገት ስለተረዳሽው ነው። አንቺ ለሱ መቼም ቢሆን ቅድሚያ የሚሰጥሽ ሰው አልነበርሽም፣ አማራጭ ብቻ እንጂ። ከሁሉም በላይ የሚያመው አንድ ነገር እንደሆነ ታውቂያለሽ? አንቺ አስቀድመሽ ታውቂ ነበረ፣ በውስጥሽ ተጠንቅቀሽ ታውቂ ነበረ። ነገር ግን ሁልጊዜ ሰበብ ትፈጥሪለት ነበረ፣ ተጨማሪ ጊዜ፣ ተጨማሪ እድል እና ከሁሉም በላይ ደግሞ ራስሽን አሳልፈሽ ትሰጪው ነበረ። አንድ ቀን ግን በመጨረሻ አንቺን ይመርጥሻል ብለሽ ተስፋ እያደረግሽ። ዛሬ የምንነጋገረው ስለዚሁ ጉዳይ ነው። መጠበቅሽን አቁመሽ ነገሮችን በግልጽ ማየት ስለጀመርሽበት ቅጽበት፣ ስላመለጡሽ ምልክቶች፣ በተመሳሳይ መንገድ መልስ ስላላገኘውና ስለሰጠሽው ፍቅር እና አሁን ከሁሉም በላይ አሁን ምን ማድረግ እንዳለብሽ። አብረሽኝ ቆይ፣ ምክንያቱም ይህ ቪዲዮ በዚህ ሳምንት ከምትመለከቻቸው ነገሮች ሁሉ በጣም ወሳኝ ሊሆን ይችላል። እስካሁን ያሉ ቪዲዮዎችን አይተሽ ከነበረ እንኳን ደህና መጣሽ፣ ወይም ደግሞ ለዚህ ቻናል አዲስ ከሆንሽ ቪዲዮን ላይክ፣ ሰብስክራይብ እና ሼር በማድረግ እንድትጀምር ይፈልጋለሁ። አንድ ነገር እንድታውቅ ይፈልጋለሁ። ይህ አስተማማኝና ነፃ ቦታ ነው። ይህ ቻናል አንቺን ለመደገፍ የተዘጋጀ አይደለም። እዚህ ያለነው እርስ በርስ ለመረዳዳት ነው፣ ለመፈወስና አብረን ለማደግ። የዛሬው ርዕሳችን በጣም አሳማሚ ነው አውቃለሁ። ምክንያቱም እውነተኛ ቅድሚያ የማይሰጥ ሰው ጋር መሆን ከምንም በላይ ግራ የሚያጋባ የህመም አይነት ነው። እንደ ጩኸት የበዛበት ክርክር አይደለም፣ ወይም ደግሞ እንደ ትልቅ የመለየት ቅጽበት አስደንጋጭ አይደለም። ዝምተኛ ነው፣ ቀስ በቀስ የሚገል ነው። መሰረታዊ ፍቅርና ትኩረትን በመፈለግ ብቻ ከልክ በላይ እየጠየቅሽ እንደሆነ እንዲሰማሽ እያደረጉ በሺዎች የሚቆጠሩ ትንሽ ቅጽበቶች ድምር ውጤት ነው። በዚህ ቪዲዮ ማብቂያ ላይ የሚከተሉትን ነገሮች ትረጃለሽ። አስተዋይና አፍቃሪ የሆኑ ሰዎች ለምን በእንደዚህ አይነት ግንኙነት ውስጥ እንደሚወድቁ፣ እሱ በዚህ መንገድ እንዳይዝሽ የሚያደርገው የስነ ልቦና ምክንያት ምን እንደሆነ፣ ለሱ መቼም ቢሆን ቅድሚያ የሚሰጥ ሰው እንዳልነበርሽ የሚያሳዩ ግልጽ ምልክቶች እና ለራስሽ ልብ የምታስተላልፊው ከምንም በላይ ወሳኝ ውሳኔ። ወደ ጉዳዩ ንግባ። አንደኛ፣ በውጫዊ መልኩ ምንም እንከን የሌለበት የሚመስል ግንኙነት ለአንድ ሰው የመጨረሻ አማራጭ መሆን ምን እንደሚመስል እንገርሽ። ነገሩ ምንም አይነት አስገራሚ ትዕይንት የለውም። ግልጽ ጥቃት ወይም ግልጽ ንቀት አይመስልም። ከውጭ ለሚያየው ሰው ሁሉ ነገር ሰላማዊ ይመስላል። እሱ መጥፎ ሰው አይደለም። አንዳንድ ጊዜ ያስቅሻል፣ አልፎ አልፎ ትክክለኛውን ነገሮች ይናገራል፣ ሌላው ቀርቶ እንደሚወድሽ ይነግርሻል። ነገር ግን ሁል ጊዜ የሆነ ነገር የተዛባ ነው። ፕሮግራም ለመያዝ ስትሞክሪ እሱ ሁል ጊዜ ሌላ የሚያደርገው ነገር ሲኖር ታየዋለሽ። አንድ ጠቃሚ ነገር ስታካፊውና እሱ ምንም ሳይመስለው ሲቀር ታየዋለሽ። ጓደኞቹ ሁል ጊዜ ቀዳሚ ሲሆኑ፣ ስራ ሁል ጊዜ ቀዳሚ ሲሆን፣ ስልኩ ሁል ጊዜ ቀዳሚ ሲሆንና አንቺ በዛ ዝርዝር ውስጥ ከሁሉም በታች ሆነሽ እንደማያምሽ ለመምሰል ስትሞክሪ ታየዋለሽ። ይህ ሰዎችን በዝምታ የሚሰብር የግንኙነት አይነት ነው። በከፍተኛ ጩኸት አይደለም፣ በዝምታ። እስኪ ዛሬ ስለ ትዕግስት ስለምትባል አንዲት ሴት ልንገርሽ። ትዕግስት አሸናፊን ስታገኘው የ26 ዓመት ወጣት ነበረች። እሱ ማራኪ ተጫዋችና ምን መናገር እንዳለበት የሚያውቅ ሰው ነበረ። በመጀመሪያዎቹ ቀናት እሷ ለእርሱ ሁሉም ነገር እንደሆነች እንዲሰማት አድርጓት ነበረ። በየምሽቱ ይደውላት ነበረ። ትናንሽ ነገሮችን ያስታውስ ነበረ። ሁልጊዜ ይገኝ ነበረ። ነገር ግን ከወራት በኋላ የሆነ ነገር ተቀየረ። የስልክ ጥሪዎቹ እያጠሩ መጡ። በመቀጠልም የመደወል ድግግሞሹ ቀነሰ። አንዳንድ ጊዜ ደግሞ ጨርሶ መደወሉን አቆመ። ምክንያቱን ስትጠይቀው ግን ሁልጊዜ ሰበብ ነበረው። ደክሞኝ ነበረ፣ ስራ በጣም በዝቶብኝ ነበረ፣ እንቅልፍ ወስዶኝ ነበረ። እሷም አመነችው፣ ምክንያቱም ትወደው ነበረ። መላ ህይወቷን በሱ የጊዜ ሰሌዳ ዙሪያ ማስተካከል ጀመረች። እሱ ሊኖረው በሚችልበት ጊዜ ዝግጁ ሆና ለመገኘት ስትል ከጓደኞቿ ጋር የነበራትን ፕሮግራም ሁሉ ትሰርዝ ነበር። በቅዳሜ ምሽቶች እስኪ ነይና እንገናኝ ይላትና ይሆናል በሚል ተስፋ ስልኳን እጇ ላይ ይዛ እቤት ትጠብቀው ነበር። አንዳንድ ጊዜ ደግሞ አለው ይላታል። ከዚያ አጫጭር ቅጽበቶች በጣም ደስ የሚሉ ስለነበሩ አይሽ
ያስብልኛል እኮ እኔን ይመርጠኛል እያለች ራሷን ታባብል ነበር። እውነታው ግን እሷ እያከበረች የነበረችው እጅግ አነስተኛውን የማይረባውን ነገር ነበር። ፍርፋሪ የሰጣት ሙሉ ማዕድ ብላ ታመሰግነው ነበር። አብዛኞቹ ሰዎች ይህን የሚረዱት ረፍዶ በጣም ዘግይቶ ነው። ምልክቶቹስ እና ለምን እንዘነጋቸዋለን? እስቲ እዚህ ጋር ተግባራዊ የሚሆን ነገር ልንገራችሁ። ምክንያቱም በተደጋጋሚ ከሚጠይቁኝ ትልልቅ ጥያቄዎች አንዱ ለሱ ቅድሚያ የሚሰጠኝ ሰው እንዳልሆንኩኝ እንዴት ማወቅ እችላለሁ የሚል ነው። ይህንን በጥንቃቄ ላስረዳችሁ ፈልጋለሁ። ምክንያቱም አንዳንድ ጊዜ ስሜታችን እንችላለን እንላለን። ምናልባት እኔ በጣም ስሜታዊ እየሆንኩ ስለሆነ ሊሆን ይችላል፣ ወይም በጣም ብዙ ነገር እጠይቅ ይሆናል እንላለን። ነገር ግን በጣም አስጨናቂ ከመሆን እና በተገቢ መንገድ መፈቀርን ከመፈለግ መካከል ትልቅ ልዩነት አለ። እውነተኞቹ ምልክቶች እነዚህ ናቸው። የመጀመሪያው ምልክት ያንቺን ጊዜ ሁልጊዜ የሚደራደርበት የሚቀያየር ነው። እሱ ግን የማይቀያየር ወይም የማይተካ ነው። እሱ አንቺን ማየት ሲፈልግ እንዲመችሽ ታደርጊያለሽ፣ የጊዜ ሰሌዳሽን ታስተካክያለሽ፣ ትገኛለሽ። ነገር ግን አንቺ እሱን በምትፈልጊበት ጊዜ ሁልጊዜ ከምንም በላይ አስፈላጊ የሆነ ሌላ ነገር ይኖረዋል። የሱ ጊዜ ዋጋ አለው፣ የአንቺ ጊዜ ግን እንደፈልግ የሚተጣጠፍ ነው። ሁለተኛው ምልክት ደግሞ ሁልጊዜ ቀድመሽ የምታገኘው የምትጽፍለት አንቺ ነሽ። ቁጠሪው በትክክል ላለፉት 2 ሳምንታት ውስጥ ስንቱን ውይይት አንቺ እንደጀመርሽው። መልሱ ሁሉንም ለማለት ይቻላል ከሆነ ይህ አንድ ነገር የሚነግርሽ ነገር አለ፣ ጥረታችሁ እኩል አይደለም። ሶስተኛው ምልክት ደግሞ እሱ ድንገት ይጠፋል፣ ያለምንም ማብራሪያ ደግሞ ይመለሳል። አንድ ቀን በጣም ተግባቢና አብሮሽ ያለ ይሆናል። በሚቀጥለው ቀን ደግሞ ቀዝቃዛና የራቀ ይሆናል። ሲመለስ ደግሞ ምንም እንዳልተፈጠረ አድርጎ ነው የሚንቀሳቀሰው። አንቺ ደግሞ ስለናፈቅሽው ዝም ትይዋለሽ። ሁልጊዜም የሚሆነው ይሄ ነው። አራተኛው ምልክት ደግሞ የአንቺ ስሜቶች እሱን ያስቸግሩታል ወይም እረፍት ይነሱታል። ስለሚሰማሽ ስሜት፣ ስለ ወደፊት ህይወታችሁ፣ ስለ ግንኙነታችሁ አሳሳቢ ውይይቶችን ለማድረግ በሞከርሽ ቁጥር እሱ ርዕሱን ይቀይረዋል። ራሱን ለመከላከል ይሞክራል። አንቺ በጣም ስሜታዊ እንደሆንሽ እንዲሰማሽ ያደርጋል። ይህን ሐሳብ ማንሳትሽ ራሱ ጥፋተኛ እንደሚያደርግሽ እንዲሰማሽ ያደርጋል። አምስተኛው ደግሞ ምልክት ከሱ ጋር ስትሆኚ ብቻሽን ከመሆን በላይ ብቸኝነት ይሰማሻል። ይህ ሁሉንም በኃይል የሚመታ ምልክት ነው። ምክንያቱም በአንድ የፍቅር ግንኙነት ውስጥ ስትሆኚ የተወደድሽ፣ ሰላምና ደህንነት የሰፈነበት የተመረጥሽ ሆኖ ሊሰማሽ ይገባል። ነገር ግን ከዚህ በተቃራኒ የማይጠፋና ሁልጊዜ የሚሰማሽ ዝቅተኛ የብቸኝነት ስሜት ይከተልሻል። እሱ አጠገብሽ ተቀምጦ እንኳን ይህ ስሜት አይለቅሽም። ከዚህ ውስጥ አንዱን እንኳን እያየሽ ከሆነ ማንበብሽን ቀጥይ። ምክንያቱም ሁሉም ነገር የሚቀየረው እዚህ ጋር። ከጀርባ ያለው ስለ ልቦና እውነታ ምንድን ነው? ለምንድን ነው እንደዚህ የሚሆነው? አሁን ደግሞ የዚህን ሁኔታ አመለካከትሽን ሙሉ በሙሉ የሚቀይር አንድ ነገር ልንገርሽ። በዚህ ሁኔታ ውስጥ ያሉ አብዛኞቹ ሴቶች ወራትን አንዳንዴም ዓመታትን ተመሳሳይ ጥያቄ በመጠየቅ ያሳልፋሉ። ምን አጠፋው? ለምንድን ነው እኔ የማልበቃው? ነገር ግን ስነ ልቦና የሚነግረን በፍጹም የተለየ ነገር ነው። የሱ ባህሪ ካንቺ ዋጋ ወይም ብቃት ጋር ምንም የሚያገናኘው ነገር የለም። ይልቁንም ሁሉም ነገር የሚያያይዘው በሱ የመስዋዕትነት ደረጃ ላይ ነው። ግንኙነቶች የኢንቨስትመንት ሞዴል ናቸው። ኢንቨስትመንት ሞዴል ኦፍ ሪሌሽንሺፕ የሚባል ነገር አለ። እሱም ሰዎች ለአንድ ግንኙነት ቅድሚያ የሚሰጡት በሶስት ነገሮች ላይ በመመስረት እንደሆነ ይነገራል። ምን ያህል እርካታ እንደሚሰማቸው፣ ወደ ግንኙነቱ ምን ያህል ነገር እንዳስገቡ እና አማራጮቻቸውን ምን ያህል የተሻሉ መስለው እንደሚታዩአቸው። አንድ ወንድ እንደ አማራጭ ብቻ ሳይሽ ይህ የሆነው አንቺ ቆንጆ ስላልሆንሽ፣ ጎበዝ ስላልሆንሽ ወይም በቂ ፍቅር ስላልሰጠሽው አይደለም። ይህ የሆነው አንቺን የማጣት ስጋት ውስጥ የሚከተለውን ያህል መስዋዕትነት ስላልከፈለ ወይም ኢንቨስት ስላላደረገ ነው። አንቺን ለማግኘት ብዙ አልደከመም። ሁልጊዜ እዚያው ነበርሽ፣ ሁልጊዜ ዝግጁ ነበርሽ፣ ሁልጊዜ አሳቢ ነበርሽ። እናም የሚያሳዝነው አስገራሚ ሁኔታ አንቺ በሰጠሽው ቁጥር እሱ መቀበልን እየለመደ ይሄዳል። ይህ የአንቺ ጥፋት አይደለም፣ ነገር ግን የአንቺ እውነታ ነው። ይህን መረዳት ደግሞ ሁኔታውን ለመቀየር የመጀመሪያው እርምጃ ነው። እስቲ አሁን ስለ ቤቲና ስለ አብርሃም ደግሞ ልንገርሽ። ቤቲ በፍቅር ውስጥ ሁሉንም ነገር የምትሰጥ አይነት ሴት ነች። ለአብርሃም ታስብለታለች፣ ህልሞቹን ትደግፋለች፣ ነገሮች በሚከብዱበት ጊዜ አብራው ትቆማለች። ፍቅር ማለት ይህ ነው። እኔ ለሱ ካለሁት እሱም ለኔ ይኖርልኛል ብላ ታስብ ነበር። ነገር ግን አብርሃም የእሷን ጉልበት ፈጽሞ አልመጠነላትም። ይህ የሆነው
ስላልቻለ ሳይሆን ማድረግ ስላልነበረበት ወይም ስላልተገደደ። ቤቲ ፈጽሞ ወደኋላ አላፈገፈገችም፣ ወሰን አላስቀመጠችም። እሷን ማጣት ምን እንደሚመስል ፈጽሞ አላሳየችውም። አንድ ቀን ቤቲ በሌላ ከተማ የስራ እድል አገኘች። ትልቅ አጋጣሚ ነበረ። ለአብርሃም ነገረችውና የሱን ምላሽ ለማየት ጠበቀች። እሱም የሚሻልሽን ነገር አድርጊ አላት። እንድትሄጂ አልፈልግም አላላት። ነገሩን አብረን እንፍታው አላላትም። ዝም ብሎ የሚሻልሽን ነገር አድርጊ ብቻ። በዚያች ቅጽበት ሁሉ ቤቲ ሁሉም ነገር ተረዳች። ለ4 ዓመታት በሙሉ ልቧ ሰጥታ ወደደችው። እሱ ግን እሷን ላለማጣት እንኳን አልታገለም። ሌላው ቀርቶ እውነተኛ ምላሽ እንኳን አልሰጣትም። ስራውን ተቀበለች። ከ6 ወራት በኋላም እንዲህ አለች። መልቀቄ በአመታት ውስጥ ዋጋ እንዳለኝ እንዲሰማኝ ያደረገኝ የመጀመሪያው አጋጣሚ ነበር። ይህ ታሪክ እንግዳውም ያልተለመደ አይደለም። እናም ምናልባት ላንቺ የሚታወቅ ሊሆን ይችላል። የነገሮች ግልጽነት የሚታይበት ቅጽበት። ሁልጊዜም አንድ ቅጽበት አለ፣ ሁሉንም ነገር ፍንትው ብሎ በግልጽ የሚሆንበት የተለየና ጸጥ ያለ ቅጽበት። ይህ ቅጽበት ሁልጊዜ ትልቅ ጠብ አይደለም ወይም አስደንጋጭ ክስተትም አይደለም። አንዳንዴ በጣም ትንሽ፣ በጣም ተራ ስለሚሆን ልታመልጩ ትችላለሽ። ምናልባት የረሳው የልደት ቀንሽን ሊሆን ይችላል። ውድ ነገር መግዛት መርሳቱ ሳይሆን ዝም ብሎ የልደትሽን ቀን መርሳቱ። ምናልባት በታመምሽበት ጊዜ ጠይቆሽ ስለ ጤናሽ ተጨንቆ አለማወቁ ሊሆን ይችላል። እንደማይመችሽ ስትነግሪው እሺ እረፊ ብሎሽ ከዚያ ከ3 ቀን በኋላ መጥፋቱ ሊሆን ይችላል። ምናልባት በአንድ ግብዣ ላይ ለአዲስ ሰው ሲያስተዋውቅሽ ስምሽን ከመናገር በፊት ከግማሽ ሰከንድ ያህል ማቅማማቱ ሊሆን ይችላል። ማንነትሽን እንዴት ማስረዳት እንዳለበት እያሰላሰለ ይመስል በህይወት ውስጥ ግልጽ የሆነ ቦታ እንደሌለሽ ያህል። ስለዚህ ቅጽበቶች ጥቃቅን ናቸው፣ ነገር ግን ሁሉንም ነገር የሚቀይር ትልቅ ክብደት አላቸው። ምክንያቱም በዚያች ቅጽበት ሰበብ መደረርሽን ታቆሚያለሽ። በአእምሮሽ ውስጥ ለሱ ጥበቃ ማድረግሽን ታቆሚያለሽ። ለራስሽ እሱ ብቻ ስራ ስለበዛበት ነው ወይስ እሱ ፍቅሩን የሚገልጽበት መንገድ የተለየ ነው ማለትሽን ታቆሚያለሽ። ዝም ብለሽ ታየዋለሽ። አንዴ ካየሹ በኋላ ደግሞ መቼም ልታስመስይበት ወይም እንዳላየሽ ልታልፊው አትችይም። ወደ 5ኛው ክፍል ስንገባ እዚያው ባሉበት መቆየት ምን ያስከትላል? እዚህ ጋር እውነቱን ልነግርሽ ይገባል፣ ምክንያቱም ይህ ክፍል በጣም ወሳኝ ነው። ቅድሚያ በማይሰጥሽ ግንኙነት ውስጥ ስትቆይ በስሜት ብቻ አይደለም የምትጎጂው። ከዚያ በላይ ጥልቅ የሆነ ነገር ይከሰታል። ስነ ልቦና የሆነ ነገር መኮማተር ወይም ማነስ ትጀምራለሽ። ነገሮችን መጠየቅሽን ታቆሚያለሽ። ምክንያቱም መጠየቅ ሁሉ ጊዜ ወደ ተስፋ መቁረጥ ያመራል። ስለዚህ ዝም ትያለሽ፣ ታንሻለሽ። ፍላጎቶች መኖርሽ በራሱ ለሌላ ሰው ሸክም እንደሆንሽ ማመን ትጀምሪያለሽ። ፍቅርና ትኩረት መፈለግ በሆነ መንገድ በጣም ብዙ ነገር እንደመጠየቅ ይቆጠራል። ቀስ በቀስም ሳታውቂው በራስ መተማመን የነበራት ማንነትሽን ማጣት ትጀምሪያለሽ። የራሷን ዋጋ የምታውቀውን በማይረባ ነገር የማትስማማውን ያችን ማንነትሽን። እናም አደገኛውን ነገር ልንገርሽ፣ በዚህ ግንኙነት ውስጥ ለ1 ዓመት ለ2 ዓመት ወይም ለ5 ዓመት ልትቆይ ትችላለሽ። በመጨረሻ ግን ልብሽ ብቻ አይሆንም የሚሰበረው፣ ማንነትሽም ጭምር እንጂ። ምክንያቱም አንቺ በፈለግሽው መንገድ ፍቅር ሊሰጥሽ የማይችል ሰው ፍቅርን ለማግኘት ስትይ ራስሽን ከመጠን በላይ ሰጥተሽ ስለነበረ በመጨረሻም ራስሽ ምን ትፈልጊ እንደነበር እንኳን ትረሻለሽ። ለዚህ ነው ትቶ መሄድ ድክመት ያልሆነው። ለዚህ ነው ራስን መምረጥ ራስ ወዳድነት ያልሆነው። እሱማ ማትረፍ የህልውና ጉዳይ ነው፣ የሚገባሽ ነገር እና እውነተኛ ቅድሚያ የሚሰጥ ግንኙነት ምን እንደሚመስል እንመልከት እስቲ። እውነተኛ ፍቅር ምን እንደሚመስል በአይነ ህሊናሽ እንድትስዩ ላግዝሽ። እውነተኛ ቅድሚያ መስጠት ማለት ታላላቅ የፍቅር መግለጫዎች ወይም ድርጊቶች አይደሉም። አበባ መላክ፣ ውድ ራት መጋበዝ አይደለም። እውነተኛ ቅድሚያ መስጠት ማለት ቀጣይነት፣ ታማኝነት ነው። ለአንቺ ለመገኘት በየቀኑ የሚወስኑት ያቺ ትንሽ ምርጫ ነች። ዛሬ ከባድ ቀን ነበረ ያሳለፍኩት ስትዩ ምን ተፈጠረ ብሎ በትክክል የሚጠይቅሽ ሰው፣ እናም የሚሰማሽ፣ ስልኩን እያየ እየጎረጎረ ሳይሆን በትክክል የሚሰማሽ፣ አብራችሁ ባልሆናችሁበት ጊዜ እንኳን ስለ አንቺ የሚያስብ ሰው፣ የሆነ ነገር ልኮልሽ ይህ ነገር አንቺን አስታወሰኝ የሚልሽ። ይህን የሚያደርገው ግዴታ ሆኖበት ሳይሆን በአእምሮ ውስጥ ስለምትኖሪ ነው። በአንቺና በሌላ ነገር መካከል መምረጥ በሚኖርበት ጊዜ አንቺን የሚመርጥ ሰው ሁልጊዜ ላይሆን ይችላል፣ ነገር ግን መጠራጠር እስኪጠፋብሽ ድረስ በተደጋጋሚ አንቺን የሚመርጥሽ፣ ወደፊት በህይወት ውስጥ ለአንቺ ቦታ የሚተውልሽ ሰው፣ በየሳምንቱ መጨረሻ ቀናት ዊኬንድ ላይ ብቻ ሳይሆን ወደፊት ህይወቱ ውስጥ፣ በእቅዶቹ ውስጥ፣ በህይወቱ ራዕይ ውስጥ
አንቺን የሚያይ ሰው። ይህን መጠየቅ በጣም ብዙ ነገር መፈለግ አይደለም። ይህንን መፈለግ ጥገኛ መሆን አይደለም። ለአንድ ግንኙነት አነስተኛ መሰረት ነው። እናም ይገባሻል። ሁልጊዜም ቢሆን ይገባሽ ነበረ። ትምህርቱን ጠቅለል እናድርገው። እንግዲህ ዛሬ ይህን ሀሳብ በአእምሮሽ ውስጥ እንድታስቀምጪ ይፈልጋለሁ። ለሱ ፈጽሞ ቅድሚያ የምትሰጪ ሰው እንዳልሆንሽ የተረዳሽበት ያ ቅጽበት በጣም አሳማሚ ነበር። ለረጅም ጊዜ ስትጠብቂው የነበረው ውስጣዊ ነገርሽን ሰብሮታል። ነገር ግን ያ ቅጽበት ስጦታም ጭምር ነው። ምክንያቱም ለራስሽ መዋሸትን ያቆምሽበት ቅጽበት ነው። ድምፁን ከፍ አድርጎ ሳይሆን፣ በግልጽም ሳይሆን፣ ነገር ግን በሺ በሚቆጠሩ ጥቃቅን መንገዶች አንቺ ሊታገልልሽ የሚገባ ሰው እንዳልሆንሽ ቀድሞ ለወሰነ ሰው መታገልሽን ያቆምሽበት ቅጽበት እና ያ ህመም፣ ያ ግልጽነት የአዲስ ነገር መጀመሪያ ነው። አንቺን ፍቅር ሊሰጥሽ የማይችልን ሰው አጥብቀሽ በመያዝ በተጠመድሽበት ጊዜ የሚገባሽን ፍቅር ልታገኝ አትችይም። ፍቅር ስሜት ብቻ አይደለም፣ ውሳኔም እንጂ። እናም እሱ በግልጽ በታማኝነት በየቀኑ አንቺ ለሱ ቅድሚያ የምትሰጪ ሰው መሆንሽን ካልወሰነ እንግዲያውስ ጓደኛዬ፣ ውሳኔ የምትወስኝበት ጊዜ ለአንቺ አሁን ነው። ራስሽን ምረጪ። ስለተናደድሽ አይደለም፣ በቀል ስለፈለግሽ አይደለም፣ ነገር ግን ልትመረጪ የሚገባሽ ውድ ሰው ስለሆንሽ ነው። ሁልጊዜ መመረጥ የሚገባሽ ነሽ። እና በሆነ ቦታ በሆነ ነገር ላይ ጥርጣሬ ውስጥ ፈጽሞ የማይከትሽ ሰው አለ። ይህ ቪዲዮ በውስጥሽ ያለውን ስሜት ከነካው፣ ሲሰማሽ የኖረው ነገር ግን ጮክ ብለሽ መናገር ያቃተሽ ነገር ካነቃቃ አሁን አንድ ነገር እንድታረግ ይፈልጋል። ከታች አስተያየትሽን ጻፊልኝ እና እንዲህ በይኝ፣ ራሴን መርጣለሁ። እነዚህ ቃላት ብቻ ምናልባትም ለመጀመሪያ ጊዜ ጮክ ብለሽ የምትናገሪበት ቅጽበት ይህ ይሁን። እናም ይህ ቪዲዮ ከረዳሽ እባክሽን አጋሪው፣ ሼር አድርጊው። ዛሬን መስማት የሚፈልግ በህይወትሽ ውስጥ ያለ ሰው ይኖራል። ለነርሱ አጋራቸው። ሁሉም ነገር ሊቀይረው ይችላል። እስካሁን ሰብስክራይብ ካላደረግሽ የዚህ ቻናል ቤተሰብ ሁኚ። እኛ እዚህ የምናወራው ስለ ፍቅር ግንኙነት፣ ስለ መፈወስ እና ማንም ሰው ስለማይናገር እውነት ነው፣ በየሳምንቱ በታማኝነት። በሚቀጥለው ቪዲዮ እንገናኛለን። ልብሽን ጠብቂው። ያለሽ አንድ ብቻ ነው። መልካም ጊዜ